በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች እንደምን አላችሁ? እኔ እግዚአብሔር ይመስገን ፍጹም ደህና ነኝ። ለምታቆኝም ለማታቆኝም ይህ አዲሱ ኖላዊ አብ የተሰኘ የዩቲዩብ ቻናሌ ነው። ስሜ ዘማሪት ታሪኳ ወልዴ ይባላል። በዚህ የዩቲዩብ ቻናል ላይ የኔን አዳዲስ ዝማሬዎችን የምለቅበት የዩቲዩብ ቻናል ሲሆን እንዲሁም ሌሎች ልዩ ልዩ መንፈሳዊ አገልግሎቶችን የምታገኙበት የዩቲዩብ ቻናል ነው። በዚህም መሰረት አጫጭር መንፈሳዊ ድራማዎች እንዲሁም መንፈሳዊ ትምህርቶችን በዚህ የዩቲዩብ ቻናል ማግኘት ትችላላችሁ። እንደናንተ ደግሞ ምን አይነት መንፈሳዊ ስራዎች ቢሰራ መንፈሳዊ አገልግሎታችንን ሊያጠናክር ይችላል ብላችሁ የምታስቡትን በኮሜንት ሴክሽን ላይ ብታስቀምጡልኝ ለኔ ስራ እጅግ በጣም የሚረዳኝ ስለሚሆን ማለት ነው። ስለዚህ ይህን መንፈሳዊ አገልግሎት ለማገዝ የዚህን የኖላዊ አብ ሚዲያን ሼር፣ ሰብስክራይብ እንዲሁም ደግሞ ላይክ በማድረግ መንፈሳዊ ትብብራችሁን ከወዲሁ ብትገልጹልኝ እጅግ በጣም ደስተኛ እሆናለሁኝ። በዚሁ በቅርብ ቀን ደግሞ ወደ እናንተ የማደርሳቸው አዳዲስ ዝማሬዎች ስላሉ እነዛን ዝማሬዎች በማየት ሰብስክራይብ በማድረግ ሼር በማድረግ እና እንዲሁም ደግሞ ላይክ በማድረግ የመንፈሳዊ አገልግሎት አጠናካሪዎች እንድንሆን በእግዚአብሔር ስም ለመጠየቅ እወዳለሁኝ። ሰላም ለእናንተ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች እንደምን አላችሁ? እኔ እግዚአብሔር ይመስገን ፍጹም ደህና ነኝ። ለምታቆኝም ለማታቆኝም ይህ አዲሱ ኖላዊ አብ የተሰኘ የዩቲዩብ ቻናሌ ነው። ስሜ ዘማሪት ታሪኳ ወልዴ ይባላል። በዚህ የዩቲዩብ ቻናል ላይ የኔን አዳዲስ ዝማሬዎችን የምለቅበት የዩቲዩብ ቻናል ሲሆን እንዲሁም ሌሎች ልዩ ልዩ መንፈሳዊ አገልግሎቶችን የምታገኙበት የዩቲዩብ ቻናል ነው። በዚህም መሰረት አጫጭር መንፈሳዊ ድራማዎች እንዲሁም መንፈሳዊ ትምህርቶችን በዚህ የዩቲዩብ ቻናል ማግኘት ትችላላችሁ። እንደናንተ ደግሞ ምን አይነት መንፈሳዊ ስራዎች ቢሰራ መንፈሳዊ አገልግሎታችንን ሊያጠናክር ይችላል ብላችሁ የምታስቡትን